በአንድ አመት ብቻ ቁመቱ ላይ 23 ሴንቲሜትር ማለትም 10 ኢንች መጨመር ይቻላል። ከነበረበት ከሜትር ከ64 ሴንቲሜትር ወደ ሜትር ከ87 ሴንቲሜትር እንዴት ማሳደግ እንደቻለ ታዋቂውን የዝላይ ስፖርት ላይ የሚሳተፈው ራስታ ማክማቶቭን ዛሬ ላስተዋውቃችሁ ነው ማለት ነው። ለምን ቁመቱ ላይ 23 ሴንቲሜትር መጨመር ፈለገ፣ እንዲሁም ደግሞ ምን አይነት መንገዶችን ተጠቀመ፣ ምን አይነት እንቅስቃሴዎችን አደረገ፣ ምን አይነት የምግብ ስርዓት የረፍት ስርዓት አደረገ የሚለውን ዛሬ ይዤላችሁ መጥቻለሁ ማለት ነው። እንዲሁም ደግሞ ቪዲዮውን እስከመጨረሻ ድረስ ካያችሁት የራሱ የጻፈውን መጽሐፍ የምታገኙበትን መንገድ ወይም ደግሞ የምታገኙበትን ሊንክ የምነግራችሁ ይሆናል ማለት ነው። 180 ቀኑን የቁመት የመጨረሻ ደረጃ የማድረስ ወይም ደግሞ ፖስቸር ማስተካከል ቻሌንጅ ያዘጋጁትን መቀላቀል የምትፈልጉ ሰዎች በቴሌግራም ዩዘርኔም አናግሩኝ ማለት ነው። ከዚህ በፊት ያዘጋጀነው የ90 ቀናት ፖስቸርን የማስተካከል ወይም ደግሞ ቁመትን የመጨረሻ ደረጃ የማድረስ ቻሌንጅ ተዘጋጅቶ ብዙ ሰዎች ተለውጠውበት ለውጣቸውን ደግሞ እኔ የራሴ የቲክቶክ ፔጅ ላይ ማጋራቴን ታውቃላችሁ ማለት ነው። አሁንም ደግሞ የተጀመረውን የ180 ቀናቱን ቻሌንጅ መቀላቀል የምትፈልጉ ከሆነ በቴሌግራም ዩዘርኔም ተናገራችሁ መቀላቀል ትችላላችሁ ማለት ነው። በቀጥታ ወደ ቪዲዮ ነው። ሳይንስ እንደሚነግረን ከሆነ አንድ ሰው ቁመቱ ማደግ የሚችለው እስከተሰጠው የጄኔቲክስ ወይም ደግሞ የአቅሙ ደረጃ ወይም ደግሞ ማድረግ እስከሚችልበት ነው ይነግረናል ማለት ነው ሳይንስ። ነገር ግን ለራስታ ማክማቶቭ ይሄ ሊሰራ አልቻለም። ከተባለው በላይ ማድረግ የቻለ ቁመቱ ላይ በደንብ ለውጥ ማምጣት የቻለ ነው ማለት ነው። ራስታ ማክማቶቭም አንድ ትልቅ ዓላማ ነበረው። በ1960 ላይ በልጅነቱ የዝላይ ስፖርት በሚያይበት ሰዓት እኔ የዝላይ ስፖርት መቀላቀል አለብኝ፣ የዝላይ ስፖርተኛ መሆን አለብኝ ብሎ ወሰነ። ከዛም የስፖርቱን ከማየቱ እንዲሁም ደግሞ ከማድነቅ አልፎ ለመመዝገብ ወደ አትሌቲክስ ስፖርት ወዳለበት ተቀላቀለ ማለት ነው። ከተቀላቀለም በኋላ ደግሞ መስራት ጀመረ። ለአንድ አመት ያህል ያንን ስፖርት እየሰራ ሄደ። ብቃቱ ችሎታው ቢስተካከልም ነገር ግን የሚፈልገው ደረጃ ላይ መድረስ አልቻለም። ማለትም በአንድ አመት ውስጥ ሊያስተካክለው የቻለው ወይም ደግሞ ስፖርቱን በመስራት ሊያስተካክለው የቻለው ከ48 ኢንች መድረስ ከሚችልበት የ48 ኢንች የዝላይ ደረጃ ወደ 69 ኢንች መድረስ ችሎ ነበር። ነገር ግን ይሄ ደግሞ ፕሮፌሽናል እና ደግሞ ተወዳዳሪ የዝላይ ስፖርተኛ እንዲሆን የሚያደርገው ነበር ማለት ነው። ስለዚህ ራስታ ማክማቶቭ ቁመቱን የግድ መጨመር ነበረበት ማለት ነው። ቁመቱንም እንዲጨምር እንዲሁም ደግሞ ቁመቱ ከፍተኛ ደረጃ ላይ ወይም ደግሞ የመጨረሻ ደረጃ ላይ መድረስ እንዳለበት ደግሞ አሰልጣኙ ይነግረዋል ማለት ነው። አሰልጣኙም ደግሞ ቁመቱን መጨመር እንዳለበት ልክ ሲነግረው በዛን ሰዓት ምን ያደርጋል ማለት ነው። ለአንድ አመት የሚሆነውን እቅድ ወይም ደግሞ ለአንድ አመት እኔ ራስታ ማክማቶቭ ከሜትር ከ64 በአንድ አመት ውስጥ 8 ሴንቲሜትር እጨምራለሁ ብሎ ቃል ይገባል ማለት ነው። ቃል የገባበትን ወረቀት ደግሞ በመያዝ የመኝታ ቤቱ ጠዋት ሲነሳ የሚያገኘው ፊት ለፊት ግድግዳው ላይ በማድረግ ሁልጊዜ ያንን ነገር ለመስራት እና ደግሞ በዛ ዙሪያ የተጻፉ መጽሐፎችን ለማንበብ ቁርጠኛ ይሆናል ማለት ነው። ታዲያ ራስታም ጠዋት ሲነሳ ፊት ለፊት የሚያገኘውን ግድግዳ ላይ ከለጠፈ በኋላ ምን ማድረግ ጀመረ ማለት ነው። ወደ ላይብራሪ ወደ ቤተ መጻሕፍት በመሄድ ስለ ቁመት የተጻፉ መጽሐፎችን እንዲሁም ደግሞ እንዴት የሰው ልጅ ሊያድግ ይችላል፣ የሰው ልጅ እድገት እንዴት ነው የሚጨምረው ወይም ደግሞ እድገቱ እንዴት ነው የሚያድገው የሚለውን ስለ ባዮሜካኒክስ ማጥናት ጀመረ ማለት ነው። ማጥናት ብቻ አይደለም፣ ብዙ አይነት እንቅስቃሴዎችን መምረጥ ጀመረ። የምግብ ስርዓቱን ረፍት ወይም ደግሞ የሪከቨሪ ነገሮችን ማስተካከል ጀመረ ማለት ነው። ስለዚህ ራስታም 3 ነገሮች ላይ ትኩረት አድርጓል ማለት ነው። የመጀመሪያው ኤክሰርሳይዝ ነው፣ ሁለተኛ ኒውትሪሽን፣ ሶስተኛ ደግሞ ሪከቨሪ ነው ማለት ነው። ስለዚህ እነዚህ ነገሮች ላይ በደንብ መስራት እንዳለበት ካመነ በኋላ ምን ማድረግ ጀመረ ማለት ነው። ራስታም ለነዚህ የሚሆኑ እቅዶችን ማውጣት ጀመረ። የመጀመሪያው ኤክሰርሳይዝ ነው። ኤክሰርሳይዝ ላይ ምን አደረገ የሚለውን ደግሞ ስናይ ከእንቅስቃሴዎቹም ደግሞ መምረጥና መስራት የጀመረው የመጀመሪያው እንቅስቃሴ ዝላይ ነው ማለት ነው። ዝላይ ራስታ ማክማቶቭ የመረጠው የዝላይ ስፖርት ላይ በየቀኑ 100 መስራት ጀመረ ማለት ነው። 100 ዝላዮችን መስራት ጀመረ። ይሄም ደግሞ የሚመስል በምስራቅ አፍሪካ የሚገኙ የማሳይ ወይም በኬንያ አካባቢ የሚገኙትን የማሳይ ህዝቦች የሚመስል አይነት እንቅስቃሴ በየቀኑ 100 ዝላይ መስራት ጀመረ ማለት ነው። ከዛ በኋላ ከጊዜ ሂደት በኋላ ደግሞ ወደ 500 ማድረስ ቻለ ማለት ነው። ይሄም ግን በፕሮግረስ ወይም ደግሞ በሂደት የመጣ እንቅስቃሴ አይነት ነው ማለት ነው። ከዚህ በመቀጠልም ደግሞ ራስታም በመሳቢያ ገመድ የሚመስል አልጋ ላይ የተኛ ነበር ማለት ነው። እነዚህ የምታያቸው እንደዚህ ፊልሞች ላይ ያሉት በአንድና በአንድ ተወጠረ የሚመስሉት አልጋዎች ላይ ቀጥ በማለት የተኛ ነበር ማለት ነው። ይሄም ደግሞ የአከርካሪ አጥንቶቹን እንዲያላላለት እንዲሁም ደግሞ ላልተው እንዳሉ እንዲቀሩ በእንቅልፍ ሰዓትም ደግሞ እንደዛው ተጠብቀው እንዲቆዩ እንዲያደርግለት ነበር ማለት ነው። ከዚህ በተጨማሪም ደግሞ ምን ያደርግ ነበር? ከእንቅስቃሴዎቹ አንዱ ፑል-አፕ ባር ወይም ደግሞ የመንጠልጠልን ስፖርት ይሰራ ነበር ማለት ነው። ይሄም ደግሞ የላይኛውን የሰውነቱን ክፍል ስትሬች እንዲያደርግለት እንዲሁም ደግሞ አከርካሪዎቹ ስፓይኖች ያለውን ክፍተት በደንብ እየከፈተ እንዲመጣ ዲኮምፕረስ እንዲደረጉ እንዲያደርግ የሚያደርግለት የእንቅስቃሴ አይነት ነበር ማለት ነው። እንዲሁም ደግሞ የዋና ስፖርትን ያዘወትር ነበረ። በሳምንት ውስጥ ከ2 ወይም ደግሞ ከ3 ቀን በላይ ዋና ላይ ያሳልፍ ነበር ማለት ነው። በዋና ያሳልፍ ነበር።
የዋና ስፖርት ሲባል ግን ዝም ብሎ የዋና ሳይሆን የላይኛውን የሰውነቶችን ክፍል በመንጠልጠል የሚያገኛቸውን የሰውነቶችን ክፍል በደንብ ለማሰራት ይሞክር ነበር ማለት ነው። የዋና ስታይሉ ወይም ደግሞ የመዋኘት ዘዴውም ደግሞ እነዛን የሰውነት ክፍሎች የሚያሰሩ የዋና ስታይሎች ወይም የዋና ዋኘት ብቃቶች ላይ ያዘወትር ነበር። ታዲያ አረስታም ደግሞ የሚሰራቸው እንቅስቃሴዎች እነዚህ ነበር አልኳችሁ። አመጋገቡ ላይ ምን ያደርግ ነበር? በዛ ሰዓት ያጠናውና ደግሞ ያገኘው ነገር ምንድን ነበር? ከፍተኛ ፕሮቲን ያላቸው ምግቦች ቢበላ ወይም ደግሞ ቢመገብ የሰውነቱን የእድገት መጠን መጨመር እንደሚችል በማወቅ እንቁላል፣ ስጋ፣ አሳ የሚባሉትን አይነት ምግቦች በደንብ ያዘወትር ነበር ማለት ነው። በሰዓቱ አሪፍ የሚባሉትን የእድገት ሆርሞን ሊጨምሩ የሚችሉ ምግቦችን በደንብ ያዘወትር ነበር ማለት ነው። ከዚህ በተጨማሪም ደግሞ በብዙ ቫይታሚኖች እና ሚነራሎች የታጨቁ ምግቦች ልክ እንደ ካሮት፣ የተለያዩ የምግብ አይነቶች የአሳ ዘይትን ጭምር እንደሚጠቀም ተናግሯል። በተጨማሪም ደግሞ የታታር ስርዓት የሚባሉትን በኮረብታ ላይ መተኛት፣ በቀስታ ወደታች መንከባለል አይነት እንቅስቃሴዎችንም ደግሞ እንደሚያደርግ ጽፏል ማለት ነው። ከዚህ በተጨማሪም ግን ዋናው እና ደግሞ ለረስታም ጠቅሞታል የሚባለው የስነ ልቦናው ዝግጁነት ነው። ማለትም ይህንን ስፖርት ይህንን ነገሮች እያደረገ ስነ ልቦናው በደንብ መጠንከር ነበረበት። ለዚህ ደግሞ ጠንካራ ስነ ልቦና እንዲሁም ደግሞ ሁልጊዜም እንደሚያድግ ሁልጊዜም ደግሞ ቁመቱ እንደሚጨምር እያሰበ ነበር የሚቆየው ማለት ነው። ይህም ደግሞ ፒቱታሪ ግራንድ የሚባለውን የሰውነታችን የእድገት ሆርሞን የሚያመነጨው አክቲቭ እንዲሆን ሁልጊዜ እንዲሰራ ለማድረግ የሚጠቅም ነው ማለት ነው። ስለዚህ ሁልጊዜ በስነ ልቦና ዝግጁ መሆን እንዲሁም ደግሞ እንደምናደርግ ማሰብ ፒቱታሪ ግላንድ የሚባለውን የሆርሞናችን ክፍል አክቲቭ እንዲሆን እንዲሰራ የሚያደርግልን አንዱ ዘዴ ነው ማለት ነው። ረስታምም ይሄንን ነገር ተጠቅሞበታል። ረስታም በዋነኝነት ያስተካከለው እንደው በትልቅ አስቦበት ያስተካከለው ነገር ቢኖር የእንቅልፍ ስርዓቱ ነው። የእንቅልፍ ስርዓቱ ከ8 ሰዓት ያላነሰ ከ8 እስከ 9 ሰዓት ይተኛ ነበር። እንዲሁም ደግሞ የሚተኛበትና የሚነሳበት ሰዓት ተመሳሳይ አድርጎት ነበር። ለአንድ ዓመት ኮንሲስተንት ሆኖ ተመሳሳይ ነገሮችን ያደርግ ነበር ማለት ነው። ምን ያህል አሰልቺ አድካሚ እንደሚሆን አስቡት። ያንን ነገር ለአንድ ዓመት ያክል ያለማቋረጥ እየሰራ ቆይቷል ማለት ነው። ታዲያ ረስታምም እነዚህ ነገሮች እያደረገ ለአንድ ዓመት ከቆየ በኋላ ወደ አሰልጣኙ በመመለስ ቁመቱን በሚለካበት ጊዜ ከሜትር ከ64 ከነበረበት ወደ ሜትር ከ87 ደርሶ 23 ሴንቲሜትር ጨምሮ ነው የተገኘው። እሱም ደግሞ በራሱ በሙሉ መተማመን እንዲሁም ደግሞ በሙሉ ኮንፊደንስ የስፖርቱን ወይም ደግሞ የዝላይ ስፖርቱን እንዲያደርግ እንዲሁም ደግሞ በከፍተኛ ሁኔታ ውጤታማ እንዲሆን አስችሎታል ማለት ነው። ካሳካቸውን ነገሮች ደግሞ አንዱ በዓለም አቀፍ አትሌቲክስ የሶቪየት ህብረትን በመወከል ተወዳድሮ ሻምፒዮን ሆኗል። በ1971 ላይ ደግሞ በአውሮፓ ሻምፒዮን ላይ ሀገሩን ወክሎ እንዲያሸንፍ እንዲሁም ደግሞ የነሐስ ሜዳሊያ ባለቤት እንዲሆን አስችሎታል ማለት ነው። እንዲሁም ደግሞ ከፍተኛ የዝላይ መጠኑ ደግሞ 2.2 ሜትር የሚያክል መዝለል ችሏል ማለት ነው። ይህም ደግሞ በጣም ከነበረበት በጣም በከፍተኛ ሁኔታ እንዳደገ ምስክር ነው ማለት ነው። እንዲሁም ደግሞ ከዝላይ ስፖርት ከወጣ በኋላ ደግሞ የራሱን ትምህርት ቤት በመክፈት ብዙ ተማሪዎች ላይ በመስራት ቁመታቸውን ደግሞ ማሳደግ የሚችሉበትን መንገድ በማስተካከል እየረዳ ወይም ደግሞ እያገዘ ኖሯል ማለት ነው። የረስታም አክማቶቭ ወይም ደግሞ የሩሲያዊ የታዋቂ የስፖርት ዝላይ ታሪክን ይመስላል ማለት ነው። እናንተም እንደዚህ አይነት ጎል ኖራችሁ ማለትም በቁመታችሁ ምክንያት የሆነ ነገር ይቀርቶብኛል ብላችሁ የምታስቡት ነገር ካለ ጎል ኖራችሁ ጎል ሳይኖራችሁ አይደለም ዝም ብሎ ቁመት መጨመር ቁመት ረዥም ነው ለማለት ሳይሆን በህይወታችሁ ላይ ማሳካት የምትፈልጉት ነገር ኖሮ ጎል ኖራችሁ ቁመታችሁ መጨመር ፈልጋችሁ ያንን ነገር ለማሳካት ካልቻላችሁ ደግሞ ጎል አውጥታችሁ እንደዚህ ኮንሲስተንት እና ዲሲፕሊን ሆናችሁ እንድትሰሩ የሚያግዛችሁን ወርክአውት ፕላን እኔ አዘጋጅቼ ጨርሼላችኋለሁ። ይሄ ወርክአውት ፕላን ለ180 ቀናት የሚቆይ እያንዳንዷ የ180 ቀናት ከአንድ ቀን ጀምሮ እስከ 180ኛው ቀን ድረስ ትራክ እያደረጋችሁ የምትሰሩትን እንቅስቃሴ ተመርጦላችሁ እንዲሁም ደግሞ መመሪያ መጽሐፍ የሚያግዛችሁ ምን መመገብ እንዳለባችሁ፣ ምን አይነት እንቅልፍ እንደሚያስፈልጋችሁ፣ ምን አይነት እንቅስቃሴዎች ደግሞ እንዴት እንደሚጠቅማችሁ የተብራራበት መጽሐፍና ለየብቻው ደግሞ ወርክአውት ፕላን ለዛም ደግሞ መጽሐፉና ወርክአውት ፕላን ደግሞ ያብራራሁበትን ቪዲዮ ጭምር ሰርቼ አዘጋጅቼላችሁ ስለሆነ ይሄን ክረምት ጀምራችሁ እስከ ቀጣይ ዓመት ድረስ ራሳችሁ ላይ ለውጥ ማየት ትፈልጉ ከሆነ ቁመታችሁ ላይ የተለየ ለውጥ ወይም ደግሞ ከነበራችሁበት ወይም ደግሞ የቁመት ደረጃ ከፍ ብላችሁ በህይወታችሁ ላይ ደስተኛ ያሰባችሁትን የምታሳኩበትን መንገድ የምትፈልጉ ከሆነ በቴሌግራም ዩዘርኔም አናግሩኝ ማለት ነው። ስለ ቁመት እንዲሁም ደግሞ ስለ ረስታም አክማቶቭ ዛሬ ይዤላችሁ የመጣሁት ነገር ይሄን ይመስላል ማለት ነው። የረስታም አክማቶቭን መጽሐፍ ማግኘት የምትፈልጉ ሰዎች ደግሞ ዲስክሪፕሽን ላይ የማስቀምጥላችሁ ይሆናል ማለት ነው ሊንኩን። በዛ ብዙ አይነት መጽሐፎችን ቪዲዮዎችን የምታገኙበት መንገድ አለ ማለት ነው። ያንን መንገድ በመከተል መጽሐፎችን እንዲሁም ደግሞ የረስታምንም ጭምር የምታገኙበት ነገር ነው ማለት ነው። በአጠቃላይ ቁመታችሁ እንዲጨምር እንዲሁም ደግሞ ፖስቸራችሁ እንዲስተካከል እንቅስቃሴያችሁን ማስተካከል አለባችሁ። እንዲሁም ደግሞ የዕለት ተዕለት ዘይቤያችሁ ወይም ደግሞ ዴይ ቱ ዴይ ላይፍ የምታደርጉት ነገር ቁመታችሁ እንዲቀንስም እንዲጨምርም ስለሚያደርግ
የምትሉበትን ማለት ነው የምትሰሩትም ሊሆን ይችላል በስራ የመጫጫን አሁን ለምሳሌ ቁጭ ብሎ የሚውል ሰው ጊዜ ስፓይኑ ኮምፕረስ ይሆናል ስለዚህ ምን ማድረግ አለበት ማለት ነው ዲኮምፕረስ ማድረግ አለበት የአመጋገብ ስርዓቱን እንዲሁም ደግሞ አቮይድ ማድረግ ያለባችሁ ነገሮች በተለይ እኔ መጽሐፍ ላይ የተጠቀስኩት ነገሮች ምንድናቸው አቮይድ መደረግ ያለባችሁ ቁመታችሁ እንዳያደርግ የሚያደርጉ ወይም ደግሞ እድገታችሁ የሚያስቀሩ ብዬ ያስቀመጥኳቸው አቮይድ መደረግ ያለባችሁ ለምሳሌ አሁን ሁላችንም ቡና እንጠጣለን ቡናውን ለምሳሌ ቁመት እድገትን ሊያስቀር ይችላል ብለን አናስብም ነገር ግን ከምታስቡት በላይ ቡና በሰዓቱ ለምሳሌ ጠዋት ላይ ብትጠጡ ችግር የለም ቀናችሁ የተነቃቃ እንዲሆን ያግዛችኋል ነገር ግን ማታ ላይ ከእንቅልፍ ሰዓታችሁ ይዛባል እንቅልፍ ሰዓት ተዛባ ማለት ደግሞ ግሮዝ ሆርሞን የሚባለው ነገር ለእድገት ሆርሞናችን የሚያስፈልገው ነገር እንዳይኖረን ያስችላል ማለት ነው በተለይ ደግሞ ወንዶች ስትሆኑ ደግሞ የቴስቶስትሮናችሁ መጠን እንዲወርድ እንዲሁም ደግሞ ቴስቶስትሮን መጠን ወረደ ማለት ደግሞ በተቃራኒው ኤስትሮጅን መጠን በመጨመር ስትረሳችሁ እንዲጨምር የእድገት ሆርሞናችሁ እንዲቀንስ ቁመታችሁም እንዲያንስ ሰውነታችሁን ደግሞ እንዲጠነጭር ጉልበትና አቅም እንዳይኖራችሁ የሚያደርግ ነገር ነው ማለት ነው ስለዚህ በዚህ ቻሌንጅ ላይ ቁመታችሁን መጨመር ፖስቸራችሁን ማስተካከል ብቻ ሳይሆን ላይፍ ስታይላችሁን የምታስተካክሉበት ታሳምሩበት ስለሚሆን ይሄንን ቻሌንጅ መቀላቀላችሁን አትርሱ ማለት ነው በሌላ ቪዲዮ በሌላ ሐሳብ እስክንገናኝ ድረስ በሌላ ታሪክ እስክንገናኝ ድረስ ፒስ አውት